ሰላም ሰላም ብያለኝ የፍሬ ህይወት ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ አለሁላችሁ። ለሁላችሁን አመሰግናለሁኝ። ቤተሰብ ለሆናችሁን አመሰግናለሁኝ። ቤተሰብ ያልሆናችሁ ደግሞ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እህት ወንድሞቼ ስለምትጽፉልኝ አስተያየት ኮሜንት ደግሞ ከልብ አመሰግናለሁኝ ማለት ነው። ዛሬ መሀለብያ አሰራራ ነው ይዤላችሁ የመጣሁት። ሁለት ብርጭቆ የሻይን ብርጭቆ ሁለት ብርጭቆን ሩዝ መስሪን አድርጌያለሁኝ ማለት ነው። እዚህ ጋር እያበሰልኩት ነው ማለት ነው። ምንም ነገር አላደረኩለትኝም። ትኩስ ውሃ ብቻ ነው ያደረኩለትኝ ማለት ነው። እዚህ ጋር እየበሰለልኝ ነው ማለት ነው። ሩዝ መስሪ ነው ይኸው ለዚህን ይመስላል እህቶቼ ማለት ነው። እዚህ ጋር ደግሞ ነሻለኝ ነሻውን ሁለት ማንኪያዋን አድርጋለኝ ማለት ነው። ሁለት ማንካን አድርጋለሁ። ምክንያቱም ትንሽ ነው ያደረኩለትኝ ማለት ነው። እናንተ እንደ ራሳችሁን ፍላጎት ማድረግ ትችላላችሁ ማለት ነው። መብዛትም ትችላላችሁ፣ ማነስም ትችላላችሁ ማለት ነው። እኔ ግን አላበዛም፣ ምክንያቱም ሁለት ብርጭቆ ነው መሀል ብያዬን ሩዜን የሚሰራው ማለት ነው። ሩዙ ትንሽ ስለሆነ አላበዛበትም ማለት ነው። እዚህ ጋር ደግሞ ቀዝቃዛ ውሃ እያደረኩበትኝ ነው። በቀዝቃዛ ውሃ እንደዚህ አድርጌ በጠብጠዋለኝ ማለት ነው። በትኩስ ውሃ እንዳትበጠብጡት እንዳይጓጉልባቸው ማለት ነው። እንደዚህ አድርጌ በጥበጥ አድርገዋለኝ ማለት ነው። በጥብጬ ወደ ሩዝን አስገባለኝ። ቪዲዮውን እስከ መጨረሻንን እዩልኝ ማለት ነው። እዚህ ጋር ውሃ እያደረኩበትን እየጨመርኩበትኝ ማለት ነው። በማንካ አድርጌንም እያማሰልኩት ነው እህቶቼ። ሁላችሁ እስከ መጨረሻውን ድረስን እዩልኝ ቪዲዮውን። ለሁላችሁን አመሰግናለሁኝ። አሁን ማለት ነው ወደዚህን እያስገባው ነው ማለት ነው። እያስገባ አስገብቼ ግን አማስለዋለሁኝ እንዳይጓጉልባችሁ እጃችሁን ማማሰል አለባችሁ እስከሚበስል ድረስ ማለት ነው። እስከሚበስል ድረስ ማማሰል አለባችሁ እንዲሆኑ በጣም ስለሚወፍር ማለት ነው። ወተትም ታድርጋላችሁ ማለት ነው። ወተት ማለት ነው ፓውደር ባይሆን በጣም ተመራጭ ነው። ፓውደር ብዙም ጥሩ አይደለም። መራዒ ብታገኙ ጥሩ ነው። መራዒ ካላገኛችሁ ደግሞ ሐሊብ ስዑዲ ብታድርጉም በጣም ጥሩ ነው ማለት ነው። ሐሊብ ስዑዲ ብታገኙም በጣም ጥሩ ነው። እዚህ ጋር እያማሰልኩት ነው ሩዜን። ለዚህን ይመስላል ማለት ነው። ለዚህን ይመስልልኛል። አሁን እሳት እየቀነስኩበት ማለት ነው። ወተት ደግሞ እዚህ ካለኝ ወተት ማለት ነው። አሁን ወተትን አድርጋለኝ ስለበሰለልኝ እንደዚህ አድርጌ ወተቱን አስገባለሁኝ ማለት ነው። አስገባለሁኝ ወተት ያስገባሁትኝ ሁለት ነው ያስገባሁትኝ። ሁለት እንደዚህ ማለት ነው። ትናንሾችን ሃይላንድ ሁለት ነው ያደረኩበትኝ ማለት ነው። እሱ እንደ ራሳችሁን ፍላጎት ማድረግ ትችላላችሁ። መብዛትም ትችላላችሁ፣ ማነስም ትችላላችሁ። እንደ ራሳችሁን ፍላጎት ማለት ነው። እንደ ራሳችሁን ፍላጎት ማድረግ ትችላላችሁ ማለት ነው። በዚህ ከጎን ደግሞ ምሳ አለኝ ማለት ነው። ምሳ አውጥቻለሁኝ ለእናንተ ላላሳየዋችሁም እንጂ ከፍሪጅን አውጥቻለሁኝ ማለት እዚህ ጋር አለኝ ማለት ነው። እዚህ ጋር አለኝ እያስገባሁለትኝ ነው ማለት ሁለት ነው ያስገባሁለትኝ። እያስገባሁ ነው አሁን እያማሰልኩትኝ ነው ማለት ነው። እውነት ሽታው ደግሞ በጣም ይጣፍጣል ማለት ነው። ሰርታችሁን መክሩት እህቶቼ። እዚህ ጋር ደግሞ ፈነልያን አለኝ ማለት ነው። ፈነልያን ያላችሁን ውሃው እንደዚህ ማስገባት ትችላላችሁ። ውሃውን የሌላችሁ ደግሞ ፓውደር ፈነልያ ካላችሁ ማስገባትን ትችላላችሁ ማለት ነው። ሽታውን ጥሩ እንዲሆንላችሁ ማለት ነው። እኔ አላበዛውትኝም፣ እናንተ እንደ ራሳችሁን ፍላጎት ማለት ነው። ሲበዛም ጥሩ ስላልሆነ አላበዛውትኝም ማለት ነው። ፈነልያን እዚህ ጋር አድርጌያለሁኝ። ስኳር ደግሞ አጠገባይ ላይ አለ ማለት ነው። አጠገቤ ላይ ያለውን ስኳር ነው ማለት ነው። ስኳሩን እጨምርበታለሁኝ ማለት ነው። እንደዚህን እያደረኩት አሁን ደግሞ ማለት ነው እዚህ ጋር ሳህን አምጥቻለሁኝ ለእናንተ እንዲታያችሁም ብዬ እዚህ ጋር ስኳር እያደረኩ ነው ወደ እቃውን ማለት ነው። ስኳር መብዛትም ትችላላችሁ፣ ማነስም ትችላላችሁ። እንደ ራሳችሁ ፍላጎት ነው። ባያንስም ባይበዛም ግን ጥሩ ነው። መካከለኛ በሆነ ግን በጣም ተመራጭ ነው እላቸዋለሁኝ ውዶቼ ማለት ነው። እኔ ባይበዛ ደስ ይለኛል ማለት ነው። ሲበዛ ደግሞ ጥሩ ስላልሆነ ማለት ነው። እዚህ ጋር እያማሰልኩትኝ ነው ማለት ነው። ጥሩ ሆኖልኛል። ጥሩ ሆኖ እየበሰለልኝ ነው። ሽታው ደግሞ በጣም ደስ ይላል ማለት ነው። እያማሰልኩትኝ ነው። አሁን ግን በምን መተዋለኝ መሰላችሁ? በእንቁላል መምቻ አለ አይደለም? በሱን አድርጌም ትንሽ መተት አድርገዋለኝ።
በስም ባልምትሞቱም ችግር የለም ማለት ነው። ግን ጊደር ጸቅጥ ካላችሁ ደግሞ በጊደር ጸቅጥን አድርጋችሁ በ5 ደቂቃ ማብሰልም ትችላላችሁ ሩዙን ማለት ነው። እኔ ግን በዚህ ነው ያበሰልኩት ማለት ነው። ጨው ምናምን ግን አታድርጉበትም ማለት ነው። ጨው አታድርጉም። ስኳር ነው እንጂ የምታድርጉበት ጨው አይደረግበትም ማለት ነው። እንደዚህ ነው ያደረኩ። ልጆች ያላችሁ በጣም ለልጆች ጠቃሚ ስለሆነ ሰርታቸውን መኩሩት ማለት ነው። እንዲሆንም በሰው ቤት ሆናችሁ ልጆች የምታሳድጉት ትናንሽ ልጆች በተለይ የምታሳድጉ ካላችሁ እንደዚህ ነው ያድርጋችሁ ሰርታቸውን ብትሰጣቸው በጣም ጥሩ ነው ማለት ነው። ትላልቆችም ቢሆኑ ትናንሾቹን ቢሆኑ ይወዱታል። በተለይ ደግሞ በምስራቅ ሀገር ተወዳጅ ምግብ ነው ማለት ነው። ትላልቆቹንም ትናንሾቹንም የማይወድ መሀለብያ ሩዝ የማይወድ ሰው የለም ማለት ነው። የማይወድ ሰው የለም እና እዚህ ጋር ደግሞ ምን አለኝ ጅል አይስ አለኝ ማለት ነው። ጅል አይስን ሰርቻለሁኝ ወደዚህ ግን ማለት ነው። መሀል ብያ ከሰራሁትኝ በኋላ የት አባቴ እንደሚያስቀምጠው አላውቅም። በሰሃን ነው የሚያስቀምጠው። ምክንያቱም ጅል አይስን ስለሰራሁበትኝ የመሀል ብያን ማስቀመጫ ሰሃን ላይ ነው የማስቀምጠው ማለት ነው። ሲፈልጉ ልጆቼን ሲፈልጉ ያሰሩልኝ ልጆች ማለት ነው ሲፈልጉ በሰሃን እያደረግኩ ነው የሚሰጣቸው ማለት ነው። ያው እነዚህ ይመስላል። ዋው ብያለኝ እና ቪዲዮውን እስከ መጨረሻ እዩልኝ ማለት ነው። መሰደዳችንን ብቻ ሳይሆን ማለት ነው በስደትም እህቴ አንቺ ትብሻለሽ አንተ ትብሳለህ እየተባልን እርስ በርሳችን እንበራታታ ማለት እወዳለሁኝ ውዶቼ። ለሁላችሁን አመሰግናለሁኝ። አይዞሽ ስለምትሉኝ አመሰግናለሁኝ ማለት ነው። እግዚአብሔር አምላክ አይዞሽ አይዞክ ይበላችሁ ማለት እወዳለሁኝ። ይኸው እዚህ ይመስላል ማለት ነው። አሁን ማለት ነው እዚህ ጋር የእንቁላል መምቻ አምጥቻለሁኝ። ትንሽ መተት አድርገዋለሁኝ ማለት ነው። በዚህም በአጠገቤ ላይ ሩዝ አለ ማለት ነው። ሩዝ አለ ማለት ነው። ሩዝ ከአጠገቤ ላይ አለ። አላሳየኋቸውም እንጂ ሩዝ አለ ማለት ነው። ትንሽ ይታያቸዋል። እዚህ ጋር ለሩዝ ማለት ነው። ሩዝ ማለት ነው። ሩዝ ካሪ አለ ማለት ነው። ሩዝ ካሪ የሚወደው ማለት ነው። እዚህ ጋር ደግሞ ለልጄን ማለት ነው። ያው ትንሽ ያ ልጅ ሁላችሁን ታውቃታላችሁ በቪዲዮም ከኔ ጋር ስለምትወጣ ማለት ነው። ሳራ ስጭኝ እያለችኝ ነው። እዚህ ጋር ወደ ሳህን እያደረኩላትኝ ነው ማለት ነው። እንዲቀዘቅዝ ብዬ እያደረኩላትኝ ነው። እነዚህን ይመስላል ቪዲዮውን እስከ ወደዳችሁ እስከ መጨረሻ ድረስ እዩልኝ። አመሰግናለሁ ይለውላችሁ ውዶቼ ማሮቼ። እግዚአብሔር አምላክ ያክብርልኝ አይዞች ስለምትሉኝ ማለት ነው። እርስ በርሳችን እንበረታታ፣ እርስ በርሳችን እንተጋገዝ ማለት እወዳለኝ። አሁን ማለት ነው እዚህ ጋር አድርጋለኝ ለልጄን እዚህ ጋር ሰጣታለኝ ማለት ነው። ቀዝቀዝ ስል ሰጣታለኝ። እሳቱ ደግሞ አሁን አጠፋሁትኝ ማለት ነው። ጨርሻለሁኝ። ለዚህ ይመስላል። አመሰግናለሁ።